ሰላም ሰላም ውድ ቤተሰብና ተማሪዎች እንዴት ናችሁ? ሰላም መልካም ነው። እግዚአብሔር ይመስገን ሰላም መልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስድስተኛ ክፍል በአዲስ አበባ ከተማ ተዘጋጅቶ ቀርቦ የነበረውን 2016 ሚኒስትሪ ጥያቄ ወይም ደግሞ መልቀቂያ ፈተና እስከ ክፍል 4 ሰርቼላችሁ ነበረ። ዛሬ ደግሞ ክፍል 5 ነው ይዤላችሁ የመጣሁት ማለት ነው። በዚህ በክፍል 5 እንግዲህ 5 ጥያቄዎችን ያካተተ ነው። ከጥያቄ ቁጥር 21 እስከ 25 ማለት ነው። ባለፈው እንግዲህ እስከ 20 ድረስ ነበር የሰራሁት። ስለዚህ በቀጥታ አሁን ወደ ጥያቄው እመጣለሁ ማለት ነው። እዚህ ጋር እንደምትመለከቱት አዲስ አበባ አስተዳደር ትምህርት ቢሮ የስድስተኛ ክፍል ሂሳብ መልቀቂያ ፈተና 2016 ይላል። ክፍል 5 ነው። ጥያቄዎቹ እነዚህ ናቸው ማለት ነው። ስለዚህ ጥያቄ ቁጥር 21 የ65 ቀጣይ አሟይ አንግል የሆነው የቱ ነው ይላል። 65 ዲግሪ ለ15 ዲግሪ አምሯ 115 ዲግሪ ለ25 ዲግሪ ይላል። ስለዚህ ይህንን ለመስራት መጀመሪያ ቀጣይ አሟይ አንግል እና ዝርግ አሟይ አንግል የሚባሉ ነገሮችን ማወቅ ያስፈልጋል ማለት ነው። ቀጣይ አሟይ አንግል የሚባሉት ሁለት አንግሎች ተደምረው 90 ዲግሪ የሚሰጡ ከሆነ ቀጣይ አሟይ አንግል ተብሎ ይጠራሉ። ሁለት አንግሎች ደግሞ ተደምረው 180 ዲግሪ የሚሰጡ ከሆነ ደግሞ ዝርግ አሟይ አንግል ተብለው ይጠራሉ ማለት ነው። ስለዚህ ቀጣይ አሟይ አንግል ለማለት ቀጣይ አሟይ ለማለት ምን መሆን አለበት? ሁለት አንግሎች አንግል መና አንግል ረ የሚባሉ ወይም ደግሞ አንግል ቀ የሚባሉ ሁለት አንግሎች ተደምረው 90 ዲግሪ መምጣት አለባቸው ማለት ነው። 90 ዲግሪ መምጣት አለባቸው። ዝርግ አሟይ የሚባለው ደግሞ አንግል በሚባል አለስ ከአንግል ረጋ አንግል መጋር ተደምረው ሁለቱ ምን መምጣት አለበት? 180 ዲግሪ መሆን አለበት ማለት ነው። ስለዚህ አሁን የተጠየቅነው የ65 ቀጣይ አሟይ የተባለው። ስለዚህ የዚህን ቀጣይ አሟይ ለማግኘት ኖርማሊ ምንድነው የምናደርገው? እዚህ 65 ዲግሪ ሲደመር እቺን ማናቃትን ቀጣይ አሟይ የአንዷን አንግል ቀ እንበላት። አንግል ቀ እኩል ይሆናል 90 ዲግሪ ማለት ነው። አንግል ቀ እኩል ይሆናል 90 ዲግሪ ሲቀነስ ወደዛ ስንወስደው ማይነስ ይሆናል፣ ሲቀነስ ይሆናል 65 ዲግሪ ይሆናል። ስለዚህ አንግል ቀ እኩል ይሆናል 90 ዲግሪ ሲቀነስ 65 ዲግሪ ስንት ነው የሚመጣው? 90 ላይ 65ን መቀነስ ማለት ነው። ከ10 5 ነው፣ ከ8 6 2 ነው ማለት 25 ዲግሪ ነው ማለት ነው። 25 ዲግሪ ነው። ሰው መልሳችን ይሆናል ማለት ነው። መልሳችን ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? የሁለተኛው ጥያቄ ደግሞ በምስሉ ላይ ደ እና ፈ ትይዩ መስመሮች ናቸው። ረ ደግሞ ቆራጭ መስመር ነው። ከሚከተሉት ጥንድ አንግሎች ውስጥ ልክክ የሆኑት የቱ ነው የሚለው። ይሄ ልክክ የሚለው እንግዲህ እኔ አማርኛው አልገባኝም። ነገር ግን ሊጠይቅ የፈለገው እኩል ሜዠርመንት ሊኖራቸው የሚችሉት እነማን ናቸው? ወይም ደግሞ እኩል ልኬት ያላቸው እነማን ናቸው ለማለት ፈልጎ ይመስለኛል። እቺን ሁለት እንትኖች ይኖሩናል። ሁለት ፓራለል ላይን ወይም ደግሞ ትይዩ ላይኖች ይኖሩናል። ይሄንን ቀን በለው ይሄን በን በለው። ይሄ ደግሞ ቆራጩ መስመር ነው። ይሄ ቆራጩ መስመር ደግሞ ል በለው ይሄ። ስለዚህ ይሄንን ሀል በለው አለይተሃ ቺኛውን ሀል በላት ቺን ለ ቺን አመረሃ ቺን መሰረ ቀ በ ቢሆን ማለት ነው። ይሄና ይሄ መ እና ሰ ፍርቅ ውስጣዊ አንግል ናቸው። አመረሃና ረን ፍርቅ ውስጣዊ አንግል ናቸው ማለት ነው። አነ በደግሞ ፍርቅ ውጫዊ አንግል ናቸው። ተመሳሳይ ለና ቀም ደግሞ ፍርቅ ውጫዊ አንግል ናቸው ማለት ነው።
አነ ሰ ደግሞ ተጓዳኝ ናቸው። ሐመርዋና ቀም ተጓዳኝ፣ መ እና በም ተጓዳኝ ናቸው። ለና ረ አንድ ከውጭ አንድ ከውስጥ፣ አንድ ከውስጥ አንድ ከውጭ ደግሞ እነዚህ ደግሞ ተጓዳኝ ተብለው ይጠራሉ። አና መ አንገል ሀና አንገል መ ሁለቱ ደግሞ ጀርባ ጀርብ አንገል ተብለው ይጠራሉ። ለምና ሐመርዋም እንደዛ ናቸው። ሰና በም እንደዛ ናቸው። ቀና ረም እንደዛ ናቸው ማለት ነው። ጀርባ ጀርብ ከሆኑ ደግሞ ተመሳሳይ ምን አላቸው? ተመሳሳይ ልኬት ነው ያላቸው ማለት ነው። ስለዚህ አና መ እኩል ናቸው። ሐመርዋና ለም እኩል ናቸው። ሰና በም ረና ቀም እኩል ናቸው ማለት ነው። ውስጣዊ ፍርቅ ውስጣዊ አንግሎች ማለትም መና ሰ እኩል ናቸው። ሐመርዋና ረም እኩል ናቸው ማለት ነው። እኩል ልኬት አላቸው ማለት ነው። ስለዚህ አሁን ከዚህ የተጠየቅነው ምንድነው? አንግሎች ውስጥ ልኬት የሆኑት የቱ ነው የሚለው። ስለዚህ አንግል 3 እና አንግል 4 ማለት አንግል 3 እና አንግል 4 እነዚህ ምንድናቸው? ጉርብት ናቸው። ጉርብት ከሆኑ ደግሞ ድምራቸው 180 ነው። ተደማሪ ነው የሚሆኑት ማለት ነው። 180 ነው እኩል እንጂ ድምራቸው 180 ይሆናል እንጂ እኩል ሊሆኑ አይችሉም ማለት ነው። 2 እና 4ም ተመሳሳይ ነው። 1 እና 2ም ተመሳሳይ ነው። 3 እና 4ም ተመሳሳይ ነው የሚሆኑት ማለት ነው። ጉርብት ናቸው። ጉርብት አንግል እንላቸዋለን ማለት ነው። ስለዚህ ይሄ አይሆንም ማለት ነው። ለገደ ስንመጣ ደግሞ አንግል 1 እና አንግል 6 ይላል። አንግል 1 እዚህ ጋር ነው። አንግል 6 በፍጹም አይገናኙም። ይሄና ይሄ እንኳን ቢሆን ውጫዊ ፍርቅ አንግል ናቸው እንላቸዋለን ማለት ነው። ስለዚህ እነዚህ ምንም አይገናኙም ማለት ነው። አንግል 4 እና አንግል 5 አንግል 4 እና አንግል 5 ማለት ውስጣዊ ፍርቅ አንግልስ ናቸው። ውስጣዊ ፍርቅ አንግሎቹ ደግሞ ሁልጊዜ ልኬታቸው እኩል ነው። ይሄ 40 ከሆነ ይሄም 40 ነው። ይሄ 80 ከሆነ ይሄ 80 ነው። ይሄን ካገኘን አንግል 8ንም ማግኘት እንችላለን ማለት ነው። ይሄን ካገኘ 4 እዚህ ጋር 4 ጋር 80 ከሆነ እዚህ ጋርም 80 ነው። እዚህ ጋርም 80 ነው። እዚህ 4 ጋር 80 ከሆነ አንድ ጋርም 80 ነው ማለት ነው። አንድ ጋር 80 ነው የሚሆነው ማለት ነው። ስለዚህ ውጫዊ ፍርቅ አንግሎቹም ምንድናቸው ማለት ነው? እኩል ናቸው ማለት ልኬታቸው እኩል ናቸው ማለት ነው። ስለዚህ ሐመርዋን አንግል 2 እና አንግል 2 ማለት ይሄ ነው እና አንግል 8 ይላል። አንግል 2 እና አንግል 8 አንግል ተጓዳኝም አይደለም። 2 እና 6 ናቸው ተጓዳኝ፣ 4 እና 8 ናቸው ተጓዳኝ። ስለዚህ ይሄም አይሆንም። መልሳችን ምንድነው የሚሆነው? ሐመርዋ ነው የሚሆነው ማለት ነው። ሐመርዋ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 23 የጎን ሁለት ጎኖች ርዝመት 8 ሳንቲሜትር እና 5 ሳንቲሜትር ቢሆኑ ከሚከተሉት ውስጥ የሶስተኛ ጎን ርዝመት መሆን የማይችለው የቱ ነው? የማይችለው ነው። ሀሌታ 11 ሳንቲሜትር፣ ለ12 ሴንቲሜትር፣ ሐመርዋ 10 ሴንቲሜትር፣ መ 13 ሳንቲሜትር ይላል። ስለዚህ እቺን የግድ ምን ማድረግ አለብን ማለት ነው? ሁሉንም ሰርተን ማወቅ አለብን ማለት ነው። ለምሳሌ እንግዲህ 8 5 እና 11 ብለን ብንጨምር 8 ሲደመር 5 እኩል ይሆናል ከ11 መብለጥ አለበት። ይህ ማለት ደግሞ ስንት ማለት ነው? 13 ከ11 ይበልጣል ማለት ነው። 8 ሲደመር 11 ከ5 መብለጥ አለበት። ይህ ማለት ደግሞ 19 ይበልጣል ከ5 ማለት ነው። ትክክል እውነት ነው ማለት ነው። ሶስተኛ ደግሞ 11 ሲደመር 5 ይበልጣል ከ8። ይሄ ማለት 16 ይበልጣል ከ8 ማለት ነው። ትክክል ናቸው ማለት ነው። ይሄ ትክክል ነው ማለት ነው። 11 የሚለው የኛው ትክክል ነው ማለት ነው። 12 ቢሆንስ? 8 5 12 ቢሆንስ? 8 5 12 ቢሆን ደግሞ 8 ሲደመር 5 ይበልጣል ከ12፣ 13 ይበልጣል ከ12 እውነት ነው። 8 ሲደመር 12 ይበልጣል ከ5። ይሄ ማለት 20 ነው። 20 ይበልጣል ከ5። 5 ሲደመር 12
ይበልጣል ከ8 ይሄ ማለት ደግሞ 17 ይበልጣል ከ8 ትክክል ነው። ይህም እውነት ነው ማለት ነው። ኦኬ ሌላኛው ምንድነው? ስለዚህ 12ም ትክክል ነው ማለት ነው። ትክክል ነው። ትክክል ያልሆነው የማይችለው ነው የሚለው። ስለዚህ 12ም ትክክል ነው። 12ም ትክክል ነው። 10 ደግሞ እንሞክር። 5 8 እና 10 ስለዚህ 5 ሲደመር 8 ይበልጣል ከ10 13 ይበልጣል ከ10 ትክክል ነው። 5 ሲደመር 10 ይበልጣል ከ8 15 ይበልጣል ከ8 ትክክል ነው። ይሄ 10 ሲደመር 8 ይበልጣል ከ5 18 ይበልጣል ከ5 ነው። ትክክል ነው። 13 ጋር እንሂድ። 5 8 13 ሲሆን ደግሞ 5 ሲደመር 8 ይበልጣል ከ13 13 ይበልጣል ከ13 ይሄ ትክክል አይደለም ማለት ነው። ለምሳሌ እንደገና በዚህ ያፈርሰዋል ማለት ለምሳሌ በሌሎቹ ልክ ሊሆን ይችላል። 5 ሲደመር 13 ይበልጣል ከ8 18 ይሆናል። 18 ከ8 ይበልጣል እውነት ነው። 13 ሲደመር 8 ይበልጣል ከ5 ይሄ ማለት 21 ነው የሚሆነው። 21 ይበልጣል ከ5 ትክክል ነው። ግን 5 ሲደመር 8 ይበልጣል ከ13 እኩል ነው የሚሆኑት እንጂ አይበልጥም። ስለዚህ መልሳችን ምን ነው ማለት ነው። 13 ሳንቲሜትር የሚለው ትሩ አያደርግም ማለት ነው፣ ወይም ደግሞ እውነት አያደርግም ማለት ነው። ለዚህ መልሳችን ምን ይሆናል ማለት ነው። ጥያቄ ቁጥር 24 አንድ ባለ 4 ጎን ምስል ውስጣዊ አንግሎች ማዕዘናዊ አንግሎች ከሆኑና ሁሉም የጎን ርዝመቶቹ እኩል ከሆኑ ምስሉ ምን ተብሎ ይጠራል? አንድ ባለ 4 ጎን ምስል ውስጣዊ አንግሎቹ ማዕዘናዊ ከሆኑ ማለት 90 ዲግሪ የሚሰሩ ከሆነ ማለት ነው። 90 ዲግሪ ልኬት ያላቸው ከሆኑና ሁሉም ጎኖች እኩል ከሆኑ ምን ሊባል ይችላል? ሬክታንግል እውነት ነው። አራቱም አንግሎቹ 90 ዲግሪ ነው። በዚህ ይሄንን ያሟላል። ነገር ግን አራቱም ጎኖች እኩል አይደለም። ሁለቱ ጎኖች እኩል ናቸው። ሁለቱ ተቃራኒ ጎኖች እኩል ናቸው። ሁለቱ ተቃራኒ ጎኖች ደግሞ እኩል ናቸው ማለት ነው። ስለዚህ በዚህ ሬክታንግል እንትን አያደርግም ማለት ነው። ይሄንን አሟላም ማለት ነው። ስለዚህ ጎን አራት የተለያዩ ጎን አራት አሉ። ስለዚህ ሊሆን የሚችለው ጎኖቹ እኩል አራቱም ጎኖች እኩል የሆኑት እና አንግሎቹ ደግሞ 90 ዲግሪ የሚሰሩት ወይም ደግሞ ማዕዘናዊ አንግል ፎርም ሊያደርጉ ወይም ሊሰሩ የሚችሉት ካሬ ነው ማለት ነው። ካሬ ነው ማለት ነው። ስለዚህ ካሬ የሚለው መልሳችን ይሆናል ማለት ነው። ጥያቄ ቁጥር 25 ከአንድ ክብ እምብርት እስከ ክቡ ድረስ ያለው ውስን ቀጥታ መስመር ምን ተብሎ ይጠራል? ውስን ቀጥታ መስመር ከክቡ ከሰርክሉ ሴንተር ማለት ነው። ከዚህ ሴንተር እስከ ክቡ ድረስ ያለው ይሄ ግማሹ ማለት ነው። ስለዚህ ይሄ ምንም አያጠያይቅም፣ ራዲየስ ይባላል ማለት ነው። እስከ ክቡ ድረስ ያለው ውስጥ እምብርት ተነስቶ ማለት ሴንተር የምንለው ማለት ነው። ሴንተር ኦፍ ሰርክል። ስለዚህ ከዚህ ተነስቶ እስከ ክቡ ድረስ ጫፍ ድረስ የሚደርሰው ራዲየስ ነው ማለት ነው። ራዲየስ ይባላል ማለት ነው። የራዲየስ እና የራዲየስ ድምር ዲያሜትር ይሰጠናል ማለት ነው። ስለዚህ ራዲየስ ይሆናል መልሱ ማለት ነው። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። ለሌሎች እንዲደርስ ሌሎች ልጆች ደግሞ እንዲጠቀሙበት አድርጉ። እየታየ አይደለምና በቲክቶክ ላይም አንዳንዴ እንግዲህ አላስተዋወኩም። ከዚህ በኋላ ለማስተዋወቅ እሞክራለሁ። በዛም የምታገኙ ሰዎች ካላችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ ጠይቃለሁ ማለት ነው። ቴንክ ዩ ሶ ማች